አንድ በጠና የታመመ ሰው ወደ ሆስፒታል ሲመጣ ዶክተሮች ሕይወቱን ለማዳን ይረባረባሉ። ነገር ግን ወደ ሕክምና ክፍሉ የገባው ህመምተኛ ራሱ መርዛማ ጋዝ እየረጨ ዶክተሮችንና ነርሶችን አንድ ባንድ መሬት ላይ ጥሎ ሕይወታቸውን ለአደጋ ቢያጋልጥስ? ይህ በሆሊውድ ሳይንስ ፊልም ላይ የታየ ሳይሆን በ1994 በካሊፎርኒያ ሆስፒታል ውስጥ የተከሰተ እውነተኛና እጅግ አስፈሪ ታሪክ ነው። ዛሬ በቴራቲው በህክምና ታሪክ ውስጥ መርዛማዋ ሴት ተብላ ስለምትጠራው ስለ ግሎሪያ ሪማሬዝ እና በሆስፒታሉ ውስጥ ስለተከሰተው ሊታመን የማይችል አስፈሪ ሚስጥር እንነግራችኋለን። እስከ መጨረሻ አብራችሁን ቆዩ። የካቲት 19 ቀን 1994 ዓ.ም ምሽት 2 ሰዓት ከ45 ደቂቃ ግሎሪያ ሪማሬዝ የተባለች የ31 ዓመት ወጣት በካንሰር ህመም ምክንያት በጠና ታማ ወደ ሪቨርሳይድ ጀነራል ሆስፒታል አስቸኳይ እርዳታ ክፍል መጣች። ልቧ በፍጥነት ይመታ ነበር፣ መተንፈስም አቅቷታል። ዶክተሮችና ነርሶች ህይወቷን ለማዳን ወዲያውኑ መረባረብ ጀመሩ። ነገር ግን ወደ ክፍሉ በገባች በጥቂት ደቂቃዎች ውስጥ በክፍሉ ውስጥ የነበረው አየር ሙሉ በሙሉ መቀየር ጀመረ። ነርሶቹ የግሎሪያን ልብስ ሲቀይሩ ከሰውነቷ ላይ እንግዳ የሆነ የቅባት ወይንም የነጭ ሽንኩርት አይነት ሽታ ወጣ። በመቀጠልም ደሟን ለመመርመር በስሪንጅ ሲቀዱ ከደሟ ውስጥ የአሞኒያ ሽታ የመሰለ ከባድ ጋዝ ክፍሉን አናወጠው። በስሪንጅ ውስጥ ያለው ደሟ ላይ ደግሞ እንግዳ የሆኑ ትናንሽ ክሪስታሎች ይንሳፈፉ ነበር። በዚህ ጊዜ ነው እንግዲህ አስፈሪው ነገር የተከሰተው። የግሎሪያን ደም የቀዳችዋ ነርስ በድንገት ፊቴ እየተቃጠለ ነው አለች። ወዲያውኑ ራሷን ስታ መሬት ላይ ወደቀች። እሷን ለመርዳት የሞከረችው ሌላዋ ነርስም በተመሳሳይ መተንፈስ አቅቷት ወደቀች። ቀጥሎም በክፍሉ ውስጥ የነበረው ሕክምና ተማሪ ራሱን ሳተ። በአጠቃላይ በዚያ ምሽት የግሎሪያን አካል የነኩና በአቅራቢያዋ የነበሩ 23 የሆስፒታል ሰራተኞች በከባድ መርዝ ተጠቁ። ሆስፒታሉ ሙሉ በሙሉ በድንጋጤ ተዋጠ። ሁኔታው ከአቅም በላይ ሲሆን የሆስፒታሉ አስተዳደር አስቸኳይ እርዳታ በመጥራት ሙሉ በሙሉ እንዲለቀቅና ህመምተኞቹ ወደ ውጭ እንዲወጡ አዘዘ። ዶክተሮቹ ልዩ የጋዝ ጭንብልና ልብስ ለብሰው ወደ ክፍሉ ቢመለሱም የግሎሪያን ህይወት ማዳን ግን አልቻሉም ነበር። ህይወቷ አለፈ። የሚገርመው ግን ከግሎሪያ አካል የወጣው መርዛማ ጋዝ ምን እንደነበር ለማወቅ የዓለም ታዋቂ የሳይንስ ሊቃውንት ምርመራ ቢጀምሩ እውነተኛውን መንስኤ ማግኘት አልቻሉም። አንዳንድ ሳይንቲስቶች ግሎሪያ ለካንሰር ህመሟ የምትጠቀመው የቤት ውስጥ ክሬም ከሆስፒታሉ ኦክሲጅን ጋር ሲገናኝ ወደ ከባድ መርዛማ ኬሚካል ተቀይሯል የሚል ግምት ሰጡ። ነገር ግን ይህ ግምት በተግባር ሊረጋገጥ አልቻለም። እስከ ዛሬ ድረስ ሳይንሳዊ ማብራሪያ ያልተገኘለትና የዶክተሮችን ህይወት ለወራት ያናጋ ሚስጥር ሆኖ ቀረ። የግሎሪያ ራሚሬዝ ታሪክ በሰው ልጅ አካል ውስጥ ምን ያህል ያልተፈቱና አስፈሪ ሚስጥሮች እንዳሉ ያሳየ ክስተት ነው። ለመሆኑ እናንተ የዚህ ሳይንሳዊ ሚስጥር መንስኤ ምን ሊሆን ይችላል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት አጋሩ። ቪዲዮን ከወደዳችሁት ላይክ በማድረግና ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።